የቶንሲልና የጉሮሮ ህመም ለሚያስቸግራችሁ ይህንን አድርጉ። ሰላም ጤና ይስጥልኝ። ይህ የታደሰ ሚዲያ ቻናል ነው። ቻናሉን ላይክ፣ ሰብስክራይብ በማድረግ ጀምሩ እያልኩ ቀጥታ ወደ ሚዲያው። ቶንሲል ከምላስ በኋላ በጉሮሮ ግራና ቀኝ ያሉ እንቁላል ወይም ሞላላ የሚመስል ቅርጽ ያላቸው የሰውነት ክፍሎች ናቸው። ቶንሲልና ጉሮሮ በአብዛኛው በቫይረስ አልፎ አልፎ ደግሞ በባክቴሪያና በሌሎች ሊጠቃ ይችላል። ጉሮሮና ቶንሲል ሲታመም የጉሮሮ ህመም መሰማት፣ በተለይ ምግብ ስንውጥና ስንጠጣ፣ ጉሮሮ አካባቢ የማሳከክ ወይም የመብላት ስሜት፣ የቶንሲል ማበጥ፣ መቅላት፣ መግል መቋጠር፣ ትኩሳትና ብርድ ማለት፣ አንገት አካባቢ እብጠት መኖር፣ የድምፅ መቀየር ወይም መቀነስ፣ የአፍ ሽታ መኖር፣ ራስ ምታት ሊያመጣ ይችላል። ታዲያ እንደዚህ ከሆነ በቤት ውስጥ ምን ማድረግ እንችላለን? የመጀመሪያው ሎሚና ማር። የሎሚን ጭማቂ ሞቅ ባለ ውሃ መቀላቀል፣ ከዚያም ትንሽ ማር መጨመርና መጠጣት። ይህንንም የህመም ስሜት እስኪቀንስ መደጋገም። የጨው ውሃ። አንድ የሻይ ማንኪያ ጨው ከአንድ ብርጭቆ ሞቅ ያለ ውሃ ጋር መቀላቀል፣ ከዚያም ከ3 እስከ 5 ደቂቃ መጉመጥመጥ፣ በመጨረሻም መጥፋት። ወደ ውስጥ እንዳይገባ ጥንቃቄ አድርጉ። 3. እርድ። አንድ የሻይ ማንኪያ የእርድ ዱቄት ከአንድ ብርጭቆ የሞቀ ውሃ ወይም ደግሞ የጨው ውሃ ጋር ማዋሃድ፣ ይህንንም ውህድም መጉመጥመጥ፣ በመጨረሻም መጥፋት። 4. አብሽ። የአብሽን ፍሬ ከውሃ ጋር በማድረግ ለ30 ደቂቃ ማፍላት፣ ከዚያም ማቀዝቀዝና የቀዘቀዘውን ውሃ በቀን 2 ጊዜ መጉመጥመጥና መጥፋት። 5. ዝንጅብል። የዝንጅብል ጭማቂን ከሞቀ ውሃ ጋር በማዋሃድ በቀን 3 ጊዜ መጉመጥመጥ። 6. ወተት። ትኩስ ወይም የፈላ ወተት ላይ ግማሽ የሾርባ ማንኪያ የእርድና ዝንጅብል ዱቄት በመጨመር መጠቀም። ይህንንም በቀን ከ2 እስከ 3 ጊዜ ማድረግ። ልብ በሉ፣ በቤት ውስጥ ይህንን አድርጋችሁ ለውጥ ከሌለው ጸረ ባክቴሪያ ወይም ጸረ ቫይረስ መድኃኒቶች ሊያስፈልጋችሁ ስለሚችል ወደ ጤና ተቋም በመሄድ መታየት አለባችሁ። እንደዚህ አይነት ጠቃሚ መረጃ እንዲደርሳችሁ ፎሎው፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። በጤና ይኑሩ።